ግንኙነታቸው ሲያበቃ ሁል ጊዜ በቃላት አልወድሽም አይሉም። ይልቁንም ባህሪያቸውን ይቀይራሉ። ፍቅር የሌለው ግንኙነት እየጎተቱ የሚኖሩት ወይም ለመልቀቅ ድፍረት አጥተው ወይም ደግሞ አንቺ በራስሽ ሰልችቶሽ እንድትሄጂ መንገዱን እያመቻቹ ሊሆን ይችላል። ይሄንን እውነታ ሳታውቂ በዚህ ግንኙነት ውስጥ በቆየሽ ቁጥር የምታጭው ሰዓትሽን ብቻ አይደለም፣ በራስ የመተማመን መንፈስሽ፣ ውበትሽንና ለፍቅር ያለሽን አመለካከት ጭምር ነው የምታጠፊው። ራስሽን እኔ ምን ጎድሎኝ ነው ብለሽ መጠየቅ ትጀምሪያለሽ። ዛሬ በዚህ ሰፊና ጥልቅ ቪዲዮዬ አንድ ወንድ ልጅ አብሮሽ እያለ ግን ጨርሶ እንዳላፈቀረሽ የምታውቂባቸውን 10 የሳይኮሎጂና የባህሪ ምልክቶችን በጥልቀት እንመረምራለን። እነዚህ 10 ነጥቦች ዝም ብሎ የተዘረዘሩ ሳይሆን የወንዶችን ስለልቦናና በግንኙነት ውስጥ የሚያሳዩትን ድብቅ ባህሪ መሰረት ያደረጉ ናቸው። ይህንን ቪዲዮ እስከ መጨረሻ ስትከታተይ በህይወትሽ ውስጥ ያለውን ሰው እውነተኛ ማንነት በግልጽ ለማየት የአይን ማሻሻያ ይሆንሻል። እሺ ውድ የቻናላችን ቤተሰቦች፣ አሁን ቀጥታ ወደ ዋናው ትንተና ገባለሁ። አንድ ወንድ ልጅ አብሮሽ እያለ ግን ልቡ ጨርሶ እንዳላፈቀረሽ የሚያሳዩ 10 ወሳኝ መንገዶችን እያንዳንዳቸውን በጥልቀት እናያቸው። አንደኛ፣ የትኩረትና የጊዜ እጥረት። የመጀመሪያውና ዋነኛው ምልክት የጊዜ መነፈግ ነው። በአንድ ግንኙነት ውስጥ ጊዜ የለኝም የሚለው ቃል አብዛኛውን ጊዜ የውሸት ሽፋን ነው። ሳይኮሎጂ እንደሚነግረን የሰው ልጅ ለማንኛውም ለሚወደውና ዋጋ ለሚሰጠው ነገር ጊዜ አይጠፋውም። ከእሱ ጋር ለመገናኘት ቀጠሮ ለመያዝ አንቺ ራስሽ መለመን ይኖርብሻል። ሁል ጊዜ ስራ በዝቶብኛል፣ ደክሞኛል ወይም ሌላ ጉዳይ አለብኝ የሚሉ ሰበቦችን ያበዛል። እውነተኛ የሚያፈቅርሽ ወንድ ቀኑን ሙሉ በስራ ቢወጠርም እንኳን ቢያንስ የ5 ደቂቃ ረፍት አግኝቶ ድምፅሽን ለመስማት ይጥራል። በአንጻሩ ግንኙነቱን የሰለቸው ወንድ ግን ጊዜ እንኳን ኖሮት ከአንቺ ጋር ከማሳለፍ ይልቅ ከጓደኞቹ ጋር መሆንን፣ ጌም መጫወት ወይም ብቻውን መሆንን ይመርጣል። አንቺ ለሱ ቅድሚያ የምትሰጪው ምርጫ ፕራዮሪቲ መሆንሽን አቁመሽ ትርፍ ጊዜ ማሳለፊያ አማራጭ ኦፒኒየን ትሆኛለሽ። ሁለተኛ፣ የግንኙነት ጥራትና ብዛት መቀነስ። ኮሚኒኬሽን የግንኙነት የደም ስር ነው። እሱ ሲደርቅ ግንኙነቱ መሞት ይጀምራል። እዚህ ጋር ትልቁ ምልክት የስልክ ጥሪዎችንና መልእክቶችን ወይም ቴክስትን የሚመልስበት መንገድና ፍጥነት ነው። ጠዋት የላክሽለትን መልእክት ማታ ይከፍተዋል። ስትደውይለት አያነሳም፣ መልሶም አይደውልም። እንደ አጋጣሚ አንስቶ ካወራችሁ በደቂቃ ውስጥ ውይይቱን ለመጨረስ ይጣደፋል። እሺ፣ አዎ፣ ደህና በሚሉ አጫጭር ቃላቶች ብቻ ይመልሳል። አንቺ ካልደወልሽለት እሱ በራስ ተነሳሽነት ፈጽሞ አይደውልም ወይም አይጽፍልሽም። ይህ ድርጊቱ የሚያሳየው በአይምሮ ውስጥ አንቺን የማሰብ ፍላጎቱ ሙሉ በሙሉ መሞቱን ነው። ስታወሩ ስለ አንቺ ውሎ ወይም ስሜት ምንም ጥያቄ አይጠይቅሽም። ውይይቱ የአንድ ወገን ብቻ ዋን ዌይ ይሆናል። ሶስተኛ፣ ስለ ወደፊት እቅዱ አያማክርሽም። አንድ ወንድ አንዲት ሴት ካፈቀራት የወደፊት ህይወቱን ያለ እርሷ መገመት አይችልም። ስለ 5 እና 10 ዓመታት እቅዱ ሲያስብ ሁልጊዜ እሷን መሃል ላይ ያስቀምጣታል። ካላፈቀርሽ ግን የወደፊት እቅዱ ከሱ ጋር ጭጋጋማ ነው። ስለ ወደፊት ስራው፣ ስለሚገዛው ቤት፣ ወደ ሌላ ሀገር ስለመሄዱ ወይም ስለ ህይወቱ ምኞት ሲያወራ እኛ የሚለውን ቃል አይጠቀምም። ሁልጊዜ እኔ እንዲያደርጋለሁ፣ እኔ እዛ ሄዳለሁ ነው የሚለው። ስለ ትዳር ወይም ስለ ዘላቂ ግንኙነት ጨዋታ ስታነሺ ወሬው በፍጥነት ይቀየራል ወይም ደግሞ ለዚህ ገናን በማለት ይሸሻል። ይህ የሚያሳየው አንቺን የጊዜያዊ ኑሮ አካል እንጂ የረጅም ጊዜ ህይወት አጋሩ አድርጎ እንዳልወሰደሽ ነው። በአጭሩ ምን ልልሽ ነው? እሱ በሚስለው የነገ ስዕል ላይ ያንቺ ቀለም የለም ማለት ነው። አራተኛ፣ ከመጠን በላይ ሚስጥራዊ መሆን። ፍቅር ባለበት ቦታ ግልጽነት አለ። አንድ ወንድ ካንቺ የሚደብቃቸው ነገሮች ከበዙ ልቡ ሌላ ቦታ መሄዱ ወይም ላንቺ ያለው ክብር መቀነሱን ያሳያል። ስልኩን ሁል ጊዜ በፊቱ ደፍቶ ያስቀምጣል። የይለፍ ቃል ወይም ፓስወርዱን በየቀኑ ይቀይራል። አንቺ ስልኩን ስትነኪ በከፍተኛ ሁኔታ ይደነግጣል ወይም ደግሞ ይቆጣል። ስልክ ሲደወልለት ርቆ ለመሄድ ይሞክራል። ሚስጥራዊነት የግድ ሌላ ሴት አለች ማለት ላይሆን ይችላል። ነገር ግን ህይወቱና የዕለት ተዕለት ውሎውን ካንቺ ጋር መጋራት እንደማይፈልግ ያሳያል። የት እንደዋለ፣ ከማን ጋር እንደነበረ ስትጠይቂው እንደ ምርመራ ይቆጥረውና ይበሳጫል። ይህ ግንኙነት ውስጥ ያለውን መተማመን መናጋቱን ያሳያል። አምስተኛ፣ ስሜታዊ ድጋፍን መንፈግ። ሴት ልጅ በፍቅር ግንኙነት ውስጥ ከምትፈልጋቸው ትላልቅ ነገሮች አንዱ ደህንነትና ስሜታዊ መጠለያ ማግኘት ነው። የሚያፈቅርሽ ሰው ስትከፊ አብሮሽ ያዝናል። የማይወድሽ ወንድ ግን ስትከፊ፣ ስታዝኚ ወይም ስትጨነቂ አያጽናናሽም። ይልቁንም ይረበሻል ወይም ሰልችቶት ይርቅሻል።
ምንም አይደል ሁልጊዜ ታጋንኛለሽ ወይም የሴት ነገር በማለት ስሜትሽን ያቃልላል። በደስታም ሆነ በሐዘንሽ ጊዜ አጠገብሽ ሆኖ ስሜታዊ መረጋጋት አይሰጥሽም። አንቺ ስታለቅሺ እሱ ምንም ስሜት ሳይሰጠው ስልኩ ሊነካካ ይችላል። ይህ የርህራሄና የስሜት መቋረጥ ኢሞሽናል ዲታችመንት ትልቁ የፍጥረት መሞት ማረጋገጫ ነው። 6ኛ ከጓደኞችሽና ከቤተሰቦችሽ ጋር ለመቀላቀል ፈቃደኛ ለመሆን። አንድ ወንድ ልጅ የሚወዳትን ሴት ለዓለም ሁሉ ለማሳየት ኩራቱን ለመግለጽ ይጓጓል። የእሱ ሰዎች አንቺን እንዲያውቁሽ ይፈልጋል። ከእሱ ጓደኞች ጋር እንድትገናኙ አይጋብዝሽም። ወደ ቤተሰቦቹም ጋር በፍጹም አይወስድሽም። በአደባባይ ሰዎች ባሉበት ቦታም አብሮሽ ሲሄድ ፍቅረኛው መሆንሽን በሚያሳይ መልኩ አይቀርብሽም። ምክንያቱ ደግሞ አንቺን እንደ ጊዜያዊ ስለሚቆጥርሽ ከቤተሰቦቹና ከጓደኞቹ ጋር ትስስር ፈጥረሽ በኋላ ላይ ግንኙነቱን ለማቋረጥ እንዳይቸገር በማሰብ ነው። ለዓለም የሚያስተዋውቅሽ ወንድ እውነተኛ ቦታ የሰጠሽ ወንድ ብቻ ነው። 7ኛ ጥቃቅንና አስፈላጊ ነገሮችን በፍጥነት መርሳት። ፍቅር በትኩረት ላይ የተመሰረተ ነው። የምንወደው ሰው የሚከተለው ማንኛውም ትንሽ ነገር በአእምሯችን እንመዘግባለን። ስላንቺ የሚነገሩት ትናንሽ ዝርዝሮች፣ ለምሳሌ የምትወጂውና የምትጠይውን ነገር፣ የልደት ቀንሽን ወይም በቅርብ ቀን ያወራችሁትን በጣም አስፈላጊ የህይወትሽን ጉዳይ በቀላሉ ይረሳል። የመርሳት ችግር ስላለበት ነው የሚለው ሰበብ እዚህ ጋር አይሰራም። ምክንያቱም ወንዶች ለሚወዱት እግር ኳስ ጨዋታ፣ ለስራቸው ወይም ለጓደኞቻቸው ጉዳይ ትልቅ የማስታወስ ችሎታ አላቸው። ያንቺን ነገር መርሳቱ የሚያሳየው አንቺ የምትናገራቸውን ነገር በትኩረት እንደማያዳምጥና ንግግርሽ እርሱ ዘንድ ቦታ እንደሌለው ነው። 8ኛ በቀላሉ መበሳጨትና ሁልጊዜ ጥፋተኛ ማድረጉ። ፍቅር በሌለበት ቦታ ትዕግስት የለም። አንድ ወንድ ፍቅሩ ሲያልቅ ላንቺ ያለው የትዕግስት ገመድ በጣም አጭር ይሆናል። በትንሽ ነገር ይጮሃል፣ ይቆጣል ወይም ቀናቱን ሙሉ ያኮርፋል። በማንኛውም የግንኙነታቸው አለመግባባት ውስጥ ስህተቱን አምኖ ይቅርታ የመጠየቅ ባህሪ የለውም። ሁልጊዜ ጥፋተኛው አንቺ ነሽ ይልሻል። ይህ በሳይኮሎጂ ፕሮጀክሽን ይባላል። እሱ በውስጡ ግንኙነቱን መጥላቱን ወይም መበደሉን ተሸክሞ ያንን የጥፋተኝነት ስሜት ባንቺ ላይ ያራግፋል። እያንዳንዱ እንቅስቃሴሽን በመንቀፍ አንቺ ራስሽ ሰልችቶሽ ግንኙነቱን እንድታቋርጪና ጥፋቱ ካንቺ እንዲሆን የማድረግ ድብቅ ስልት ወይም ጋዝላይቲንግ ሊሆን ይችላል። 9ኛ የፍቅር ስሜትና አካላዊ ንክኪ መቀነስ። እውነተኛ ፍቅር በአይን እይታ፣ በእጅ መያያዝ፣ በማፍቀርና በፈገግታ ይገለጻል። እነዚህ የተፈጥሮ የፍቅር መገለጫዎች ሰው ሰራሽ አይደሉም። በአካል አብራችሁ ስትሆኑ እንኳን በመካከላችሁ ትልቅ የርቀት ግድግዳ እንዳለ ይሰማሻል። አይንሽን አይኑ ውስጥ አስገብቶ አይመለከትሽም። እጅሽን አይዝም። የፍቅር ቃላት ወይም ሮማንቲክ የሆኑ አገላለጾችን አይጠቀምም። አንድ ክፍል ውስጥ ቁጭ ብላችሁ እንኳን እሱ በስልኩ ወይም በቲቪ ተጠምዶ አንቺን እንደ ግድግዳ ይቆጥርሻል። አካላዊና ስሜታዊ መራራቅ ወይም አፌክሽንለስ ሪሌሽንሺፕስ። ወንድ ልጅ ካላፈቀረሽ የሚታይበት ትልቁ ግልጽ መስታወት ነው። ፍቅር በድርጊት እንጂ በስም ብቻ አይኖርም። 10ኛ አንቺን ለመቀየርና ዝቅ ለማድረግ መሞከር። የሚያፈቅርሽ ወንድ ድክመቶችሽን አይቶ ይሸፍንልሻል፣ በጥሩ መንገድ እንድታድጊም ይረዳሻል። የማይወድሽ ወንድ ግን አንቺነትሽን አያከብርም። በአለባበስሽ፣ በአነጋገርሽ፣ በሰውነትሽ ቅርጽ ወይም በባህሪሽ ላይ ሁልጊዜ ነቀፌታ ያበዛል። ካደነቁሽ ይልቅ የሚያጣጡልሽና ከሌሎች ሴቶች ጋር የሚያወዳድሩሽ ንግግሮች ይበልጣሉ። ይህ የሚያሳየው በአንቺ ሙሉ በሙሉ ደስተኛ እንዳልሆነ ነው። ይህ ባህሪው በራስ መተማመንሽ እንዲሰበርና ሁልጊዜ እኔ ለማንም አልመጥንም የሚል የዝቅተኝነት ስሜት እንዲረብሽሽ ያደርጋል። እነዚህ 10 ምልክቶችን ስታዳምጪ ምናልባት ልብሽ ተሰብሮ ወይም ትልቅ የሀዘኔታ ስሜት ተሰምቶሽ ሊሆን ይችላል። ነገር ግን ማወቅ ያለብሽ አንድ ትልቅ ነገር አለ። የአንድ ሰው ካንቺ ጋር መሆን አለመፈለግ ወይም ያንቺን ዋጋ ለማወቅ ያንቺን ውበትና ድንቅነት አያሳንሰውም። አንቺ ክብር፣ እውነተኛ ፍቅርና ሙሉ ትኩረት የሚገባሽ ውድ ሴት ነሽ። ካልተከበርሽበት ሁልጊዜ ሁለተኛ ምርጫ ከምትሆኝበትና ፍቅር በልመና ከሚሰጥሽ ቦታ ላይ ራስሽን በጊዜ ማውጣትሽ ውድቀት ሳይሆን ለራስሽ የምትሰጪው ትልቅ ድል ነው። እናም ውድ ቻናሌ ቤተሰቦች፣ ፍቅር፣ ክብርና ትኩረት የሚገባው ውድ ስጦታ ነው። ካልተከበርሽበትና እውነተኛ ፍቅር ከሌለበት ቦታ ላይ ራስሽን አትሰሪ። ከነዚህ 10 ምልክቶች መካከል በአንቺ ግንኙነት ውስጥ በብዛት የሚታዩት የትኞቹ ናቸው? ሐሳብሽን በኮሜንት አጋሪኝ። ይህ ቪዲዮ ጠቃሚ ሆኖ ካገኘሽው ላይክ ማድረግሽን እንዳትረሺ፣ ለጓደኞችሽም ሼር አድርጊላቸው። እንደነዚህ አይነት የህይወትና የሳይኮሎጂ ምክሮች ሁልጊዜ ለማግኘት ቻናሉን ሰብስክራይብ አድርገሽ የደወል ምልክቱን ተጫኚ። በሚቀጥለው ቪዲዮ በሌላ አስደናቂ ርዕስ እስክንገናኝ ራስሽን ጠብቂ። ቸር ተመኘው።